ይስጥልን እንደምን ቆያችሁ። የበልግ ወቅት የግብርና መረጃ አሰባሰብ በታብሌት እንዴት ይደረጋል የሚለውን አሁን የምናየው ይሆናል። ስለዚህ CS3 አፕሊኬሽናችንን እንከፍታለን። አፕሊኬሽናችን ስንከፍት መኸር የሰራንባቸው ፕሮግራሞች እዚሁ ላይ ይቀመጣሉ ማለት ነው። ስለዚህ ይህን ስንከፍት የእናንተ ታብሌት ላይ ልክ ይህን ስትከፍቱ የምታዩት ምንድን ነው? መኸር የተሰራበት አክሰንሰስ 2017 ክሮፕካት 2017 ኮሚኒቲ እና ባክቼክ የሚለውን ብቻ ነው የምታዩት። የበልጉን እንዴት ነው የምናገኘው የሚለውን የበልጉን ቀጥታ ባርኮድ በፕሮግራመሮች በኩል ባርኮድ ተዘጋጅቶ ይላክልናል። ባርኮድ እንደተላከልን ባርኮዱን ልክ ለመኸሩን ስንጠቀም እንደነበር ነው እስካን ስናደርግ በቀጥታ ፕሮግራሙን ከሰርቨር ያገኝልናል ማለት ነው። ስለዚህ ይህን የበልግ ፕሮግራም ካገኘ በኋላ ምንድን ነው የምናደርገው? የተመረጡ 30 ቤተሰቦችን ቀጥታ ወደ በልጉ ፕሮግራም ለማምጣት ቀጥታ ወዴት ነው የምንገባው? መጀመሪያ የመኸሩን ነው የምንከፍተው ማለት ነው። የመኸሩን ስንሰራበት የነበረውን እንከፍታለን። ያንን መረጃ ሰብሳቢ ብሎ ይገባል። ያን ይከፍትና ምንድን ነው የሚያደርገው? የዘውትር ስራው ኮኔክት ዊዝ ሄድኳርተር ይሆናል ማለት ነው። ኮኔክት ዊዝ ሄድኳርተር ብሎ ከዋናው ሰርቨር ጋር ኮኔክት አድርጎ ወይም ተገናኝቶ የመረጃ ልውውጥ አድርጎ ልክ እንደጨረሰ ይሄንን ልክ ወርታች ሲስበው ምን ይመጣለታል? የተመረጡ 30 ቤተሰቦች ለበልግ ጥናት ኮፒ አድርግ የሚል ይመጣለታል ማለት ነው። ከዚህ ቀደም ልክ ሎስ ያደረግናቸውን ዳታ ለማግኘት ኮኔክት እናደርግና ጌት ሎስ ዳታ ብሎ የሚለውን አፕሊኬሽን ልክ እንደሚያገኘው ልክ ይሄኛውንም ኮኔክት ዊዝ ሄድኳርተር እንላለን። ካደረግን በኋላ የተመረጡ 30 ቤተሰቦችን ለበልግ ጥናት ኮፒ አድርግ የሚል ይመጣል ማለት ነው። ስለዚህ በዚህ መልኩ ኮፒ አድርግ የሚለውን እንነካና ስናልፈው አደረገ ኮፒ ማለት ነው። የተመረጡ 30 ቤተሰቦች መኸር ስንሰራበት የነበሩት ቤተሰቦች በቀጥታ ወደ በልግ ፕሮግራም ገቡ ማለት ነው። ስለዚህ ልክ የበልግን ፕሮግራም ስንከፍተው እንደዚሁ አድ ብሎ ምልክት ያመጣልናል። አድ እናድርጋለን። አድ እንዳደረግን ኢኑሜሬተር አሁንም በበልጉ ፕሮግራም ይገባል ማለት ነው። በበልጉ ፕሮግራም ተሳሳቢ ብሎ ከገባ በኋላ የፓርትና ማሳ ልክ መዝገቢያ የሚለውን ሲከፍተው ቋንቋ ያስመርጠዋል። ልክ ቋንቋ መርጦ ሲያልፍ የመረጃ ሰብሳቢ መለያ ቁጥር አስገባ ይላል። የመረጃ ሰብሳቢ መለያ ቁጥር ልክ አስገብቶ ሲያልፍ የመኸር ወቅት ሲሰራበት የነበረው ራሷ ቆጠራ ቦታዋ ትክክለኛነቷን አረጋግጥ ብሎ ይመጣል። ትክክለኛነቱን አረጋግጦ ሲያልፍ የተመረጡ 30 ቤተሰቦች ቀጥታ የበልግ መጠይቅ ውስጥ አገኛቸው ማለት ነው። የበልግ መጠይቅ ውስጥ አገኛቸው። ስለዚህ በበልግ ወቅት ዲሞግራፊ ዲቴል ዝርዝር ነገር መረጃ አንሰበስብም። ለምን? ለነኙ ቤተሰብ አስፈላጊውን የሶሾ ዲሞግራፊ መረጃ በመኸር ወቅት ሰብስበናል። ስለዚህ ግን የተወሰኑ መረጃዎችን እዚህ የምናካት ይሆናል። እነሱም የትምህርት ደረጃ